ብዙዎቹ ጀግኖቻችን ኢትዮጵያ ነፃ ወጥታ አዲስ አበባ እንደሚገቡና ኖርማል ህይወት እንደሚኖሩ ብዙ አልጠራጠርም። እኔ እዛ አልደርስ ይሆናል፣ ግን ደስ ያለኝ በጣም ደስ ያለኝ ለመሄድም ተስፋ ሰንቄ ነው የምሄደው። ስለዚህ ትልቅ ደስታ ለኔ። አመቻች ኮሚቴው በማቋቋም ሂደቱን በመመስከር እድል ስለሰጣችሁኝ አመሰግናለሁ እና ለህይወቴ ትልቅ አቺቭመንት ነው፣ ትልቅ ተስፋ ነው። እግዚአብሔር ይስጥልኝ። ይህ ብሔራዊ ንቅናቄ እንዴት እንደተወለደ በታዛቢዎች በኩል ያለውን አስተያየትና እኔና አምባሳደር ብርሃነ መስቀል እናቀርባለን። ዓላማው ብዥታዎችን ለማጽዳትና ይህ የተገኘው ታሪካዊ ድል በታላቅ ድካምና በረጅም ጊዜ የወንድማማቾች ውይይት መሆኑን ለማሳወቅ ነው። ይህንን የአንድነት ውይይት ለማጠናቀቅ ከ8 ወር በላይ ወስዷል። አጀማመሩ በግንቦት ባለፈው ዓመት ነው። ሲጸነስ ሀሳቡ ቁጥራቸው አነስተኛ በሆኑ ሰዎች መካከል ከተንሸራሸረ በኋላ ሀሳቡን ፕሮጀክቱን የፋኖ መሪዎች ይቀበሉት እንደሆነ ለማረጋገጥ መሪዎችን እየፈለግን አነጋግረናል። ይህንንም ለማድረግ ለዋና ዋና መሪዎች ቅርበት ያላቸውን ሰዎችን ፈልገን እነሱም ብዙ እርዳታ አድርገውልናል። በዚሁ መሰረት 11 ሰዎች ነበርን ይህንን ስንሰራ የነበረው። ከ3 ወር በኋላ በፋኖ መሪዎች በኩል ብዙ ተመሳሳይ የሽምግልና ጥያቄ ቀርቦላቸው ጅማሮች የት እንደደረሱ ማወቅ ስላልቻሉ ይህም እንደዛው ከስሞ ሊቀር ይችላልና ምን ማረጋገጫ አለን እናንተ ከሌሎቹ የተለያችሁ ለመሆናችሁ? የእናንተ ጅማሮ የእናንተ ፕሮጀክት ምን ማረጋገጫ አላችሁ የሚለውን ጥያቄ ስለሚጠይቁን ያንን በማብራራት ጊዜ ወስደናል። የእኛ ጅማሮ ከሌላው የሚለይበትን መሰረታዊ ነጥቦች አቅርበንላቸዋል። አንደኛ የእኛ አቀራረብ ለአማራ ፋኖ አንድነት መፍትሄውን ይዘን አይደለም የምንቀርበው። ለአማራ አንድነት መፍትሄው ያለው የሚገኘው በፋኖ ውስጥ ነው፣ በፋኖ መካከል ነው፣ በፋኖቹ ራሳቸው ነው። ስለዚህ እኛ እናውቅላቸዋለን ብለው ደግሞ መፍትሄ እንሰጣቸዋለን ብለን ልንገባ አንችልም። በዛም መልክ አንቀርብም። ሁለተኛ የእኛ ስራ የሚሆነው ሁለቱ ወገኖች በወዳጅነት በመልካም ስሜት ሊወያዩ የሚችሉበትን መድረክ ማዘጋጀትና ሁኔታዎችን ማመቻቸት እንጂ መፍትሄ ለማቅረብ እንዳልሆነ። ሶስተኛ በአገርና በኢንተርናሽናል ደረጃ ድርድር የማድረግ ትምህርትና ልምድ ያላቸው ሰዎችን የሚያካትት ኮሚቴ ስለሆነ። በመጨረሻም አራተኛም የምንደርስበት ስምምነት በመጨረሻ ላይ በህግና በደንብ በስነስርዓት የታቀፈ ስለሚሆን በህግም አስጠያቂ እንደሚሆን አድርገን በተፈረመ ሰነድ ላይ የሚሰፍር ስለሆነ ይህንን 4 ነጥቦችን ከሌላው ለየት በሚያደርግ መልክ መሆኑን አስረድተን ከወራት በኋላ አዎንታ አግኝተን የመጀመሪያዎቹን እሽታ አግኝተን በሁለቱም በኩል ማለትም በአፋሕድ በኩል 4 በአፋብኃ በኩል 4 ሰዎች 4 አመራሮች በእኛ በኩል ደግሞ በቴክኒካል ኮሚቴ በኩል ቁጥራቸው አነስ ያለ አጠር መጠን ያሉ ሰዎች እንዲሆኑ አድርገን 7 ሰዎች በእኛ በኩል አደረግን። በአፋብኃና በአፋሕድ በኩል ያሉትን 8 አርበኞች በኋላ አርበኛ አስረስ ይዘረዝራቸዋል። በእኛ በኩል ግን ያው በመጀመሪያ ያቀረብነው ልዑል ነበሩ መጀመሪያ መናገር የነበረባቸው። ቅድም ተነጋግረን ነበረ። እንትን ላይ መስመር ላይም ቀርበው ነበረ። እንዴት አሁን እንዳቃታቸው አላቅም። እሳቸው ቢናገሩ ኖሮ ለዚህ መግቢያ ጥሩ መግቢያ የሆነን ነበረ። ግን መናገራቸው አይቀርም። በኋላ ግን ልዑልን ነው በሊቀመንበርነት የመረጥነው። ልዑል እንደምታውቋቸው ታላቅ ግዙፍ ሰው ናቸው። ግዙፍ ኢትዮጵያዊ ናቸው። በትምህርታቸውም በጠቅላላ በስብዕናቸው
እና እስከዛሬ ድረስ ለኢትዮጵያ አንድነት ብዙ የታገሉ የጻፉ የተከራከሩ በአውሮፓ ምድር እና ትልቅ ምሁር ስለሆኑ ኢትዮጵያነትንና አንድነትን ሲምቦላይዝ የሚያደርጉ ጨዋ ትልቅ ሰው ስለሆኑ እሳቸውን እንደ ሊቀመንበርነት ጠይቀናቸው እሺ ብለው እሳቸው ሆኑ። ከዛ 6 ሰዎች አለን። በእድሜ የተለያየ እድሜ ያለን ግን የተለያየ ደግሞ ልምድ ያለን ሰዎች እኔ ታሪኬ ታውቁታላችሁ። ከዛ አምባሳደር ብርሃነ መስቀል አምባሳደር ብርሃነ መስቀልና እኔ ተመሳሳይ ልምድ አለን። በአፍሪካ ውስጥ እና በኢትዮጵያ ውስጥ በመንግስት መስሪያ ቤት ውስጥ ሰርተናል። ከዛ ደግሞ በአፍሪካ ውስጥ ደግሞ በተለያዩ ግጭቶች በነበሩባቸው ቦታዎች ኮንፍሊክት ሬዞሉሽን ውስጥ ገብተን ብዙ ልምድ ያካበትንን እና ስለዚህ ብርሃነ መስቀል በሴራሊዮን በተለይ በሴራሊዮን ከፍተኛ እልቂት በነበረበት ጊዜ ያንን ሰላማዊ መንግስት ትራንዚሽናል መንግስት ለማቋቋም በተባበሩት መንግስታት ኤንቮይ ሆኖ 10 ዓመት ሰርቷል። አሁን ዛሬ ሴራሊዮን የሞዴል ሀገር ነች፣ ሞዴል ነች። በዛ ኤክስፒሪየንሱን እና ለአማራን ደግሞ በጣም ተቆርቋሪነቱን በመገንዘብ ሁለታችን አብረን የተለየ ኤክስፒሪየንስ ያለን ሰዎች እዛ ውስጥ ገባን። ከዛ ውጭ ያሉ ደግሞ አራት ሰዎች በኮሚቴው አባላት ለአማራ ህዝብ ባላቸው ተቆርቋሪነትና ለትግል ውስጥም ከውጭም ከቅርብም ከሩቅም ባላቸው አስተዋጽኦ መርጠን ተመራርጠን ተገናኝተን ተሰባስበን በፋኖም በኩል ተቀባይነት ይኖራቸዋል በሚል እምነት ዶክተር አክሎግ ቢራራ ታውቁታላችሁ፣ ምሁር ነው። ብዙ የሰራ ነው፣ ብዙ የጻፈ ነው፣ ብዙ በየሜዳው በየመስኩ የተሟገተ ትልቅ ሰው ነው። ኃይለ ገብርኤል አስረስ በአማራ ትግል ውስጥ ብዙ ስራ የሰራ የጻፈ የታገለ ሰው ነው። አቶ መስፍን ባያብል እንደዚሁ እሱም ብዙ በወጣቶች ሆነው በወጣት ውስጥና በራሱ ፊልድ በሚዲያም በሌላው በተቻለ መጠን ብዙ ስራ የሰራና ብዙ ተሳትፎ ያደረገ ሰው ነው። ከዛ ደግሞ ዳዊት ሳሙኤል ጀርመን ያለ በድርድር ትምህርቱም ድርድር ነው፣ የትሬድ ዩኒየን ውስጥ ነው ባክግራውንዱ። እነሱም መርጠን 7ታችን ከቴክኒካል ኮሚቴ የሆነን የቀረብ ነው። በእድሜ ሽማግሌ ውስጥ ብዙ በእውነተኛ ሽማግሌነት ሽማግሌ ሲባል እድሜ ብቻ አይመስለኝም። ያው ዝም ብሎ ሮሉ እንደ ሽማግሌ ይባላል እንጂ እነዚህ ወጣቶች ናቸው። 3ቱ በጣም ወጣቶች ናቸው። ከእኔ ጋር ሲወዳደሩ ከሌሎቻችን ጋር ሲወዳደሩ ግን በጣም ከፍተኛ እውቀትና ኮሚትመንት ያላቸው ሰዎች ናቸው። በእነሱ ነው የጀመርነው። ወደ ሁለተኛው ምዕራፍ ገባን። ወደ ሁለተኛው ምዕራፍ ማለት ውይይት መጀመር ማለት ነው። ውይይቱ ከመጀመሩ በፊት የመጀመሪያው ስራ የተሰራው ቃል ኪዳን መግባት ነው። በዛ ጊዜ እንደምታውቁት በፋኖች መካከል አንዳንድ ግጭቶች ነበሩ። ሁለቱም ወገኖች በፈረሙት ቃል ኪዳን መሰረት ቃል ኪዳን እንዲፈርሙና በፈረሙት ቃል ኪዳን መሰረት ማናቸውም ትንኮሳዎች፣ ግጭቶች እንዲቆሙና ትንኮሳዎች ቢፈጠሩም በታዛቢዎቹ በኩል ጣልቃ እየገቡ እንዲስማሙ እንዲደረግ የሚል ሰነድ ተዘጋጅቶ በዛ ሰነድ ላይ ፈርመው ተስማምተው በሙሉ ፈቃደኛነት ብዙ ክርክርም አላስፈልገውም። እነሱም ትክክል መሆኑን ገብቷቸው ያው የዛ ሰነድ ከተፈረመበት ጊዜ ጀምሮ እስከዛሬ ድረስ በእርስ በርሳቸው ግጭት ኖሮ አያውቅም፣ ወደፊትም አይኖርም። ያ ለውይይቱ መግቢያ ጥሩ መንፈስ ፈጠረ እና ከዚያ በኋላ ላለው እንደ ታዛቢ እኔና ብርሃነ መስቀል ነን የገባ ነው። ሁሉም 7ታችንም አልገባንም። እኔና ብርሃነ መስቀል ነው ታዛቢዎች ሆነን 2 8 4 ከአፋ ህዳራት 8 ሆነው እኛ ደግሞ 2ታችን ሆነን ያው ቀድሞ በተዘጋጀ አጀንዳ መሰረት እዛ ተቀምጠን አዳምጠናል። በጠቅላላው የኛ ስራ አንደኛ ማዳመጥ ነው። ሁለተኛ መመዝገብ ነው፣ ቃለ ጉባኤ መያዝ ነው። ሶስተኛ ስንጠየቅ ብቻ
መመለስ ነው። ሌላው ከባድ የሆነ አለመግባባት ካለ ያ አለመግባባት ወደ ዋናው ኮሚቴ ይመጣል፣ ወይንም ደግሞ እኛ ከጀርባ ሃንድል እንድናደርገው ይደረጋል እና ከጀርባ ሆነን አነጋግረን የተስማሙበትን ራሳቸው መጥተው እዛው ስብሰባ ውስጥ ስምምነታቸውን ይገልጻሉ። በእንደዚህ ያለ መልክ ነው እኔና ብርሃነ መስቀል ስንሰራ የነበረው እና በጠቅላላው ይሄ ስራው በአፋድና በአፋብ በኩል ተወክሎ የመጡት ሙሉ ውክልና ስለነበራቸው በአብዛኛዎቹ ጉዳዮች ላይ በኃላፊነት ውሳኔ ይሰጡ ነበረ። አንዳንድ ጊዜ ደግሞ ወደ ሴንትራል ኮማንድ ወይም ደግሞ ወደ ስራ አስፈጻሚ ኮሚቴ ተመልሰው እንደገና ማጽደቅ፣ መስማማት ወይም ደግሞ አማራጭ ሀሳብ ይዘው መምጣት ነበረባቸው። ስለዚህም ይሄ ኦፍኮርስ ጊዜ ይወስዳል። በእኛ በኩል ግን አንዳችም ጊዜ አሁን ስለኛ ነው የምናገረው፣ በእኛ በኩል አንዳችም ጊዜ ካልተጠየቅን በስተቀረ ሀሳብ ሰጥተን አናቅም፣ መፍትሄም ሰጥተን አናቅም። ይህንን አድርጉ አታድርጉ ብለን አናውቅም። አንዳንድ ጊዜ ስለ ስነ ስርዓትና ስለፈረሙት ደንብ ወይም አንዳንዴ እናስታውሳለን። ግን ውይይቶች ደግሞ ሲግሉ ደግሞ አንዳንዴ እረፍት ይደረግና ከረፍት በኋላ አንዳንድ የግል ውይይቶች እናደርጋለን። አለበለዚያ በጠቅላላው የኛ ስራ ማዳመጥ ነው። 96% ማዳመጥ፣ ስንጠየቅ መመለስ ብቻ ነው። በጠቅላላው አዋጁ እስከታወጀበት ቀን ድረስ 320 ሰዓት ተሰብስበናል። በአቨሬጅ በአንድ ስብሰባ አቨሬጁ 7 ሰዓት ነው። 11 ሰዓት የተሰበሰብንበት ጊዜ አለ። ይህ 320 ሰዓት ከጀርባ የምንነጋገረው ከዛ ከስብሰባ ወተን የምንወያየው የምንደዋወለው እና ትናንሽ ግሩፕንም ደግሞ አንዳንድ ነገሮችን ላይ ውይይት የምናደርገው ሳይቆጥር 320 ሰዓት ተሰብስበናል። እንዳልኩት ንግግሮቹን 96-97% ንግግሮቹን ያደረጉት እርስ በርሳቸው ነው። ከተወሰኑ ሰዓታት በኋላ መጀመሪያ ላይ ቴንስ ነበረ፣ አትሞስፌሩ ትንሽ ቴንስ ነበረ። ከዛ በኋላ እየተፍታቱ ሄዱ እና በጣም የተዝናኑ መነጋገር ቻሉ። በብዙ ነገር ላይ መግባባት ቻሉ። ከዛ በኋላ በ320ኛው ሰዓት ላይ ወደ መጨረሻው ላይ ስንቀርብ አንድ ቤተሰብ ነበር የሆኑት። አንድ ቤተሰብ ነው። እነዚህ ሰዎች ምንም ልዩነት የሌላቸው በርዕዮተ ዓለም፣ በዓላማ፣ ሁሉ በወጡበት ዓላማ ለወጡበት ቆራጥነት መንፈስ ተገዢ የሆኑ መሆናቸውን አስመስክረዋል እና በጣም ነው የኮራንባቸው። የሚፈልጉትም ሁሉም መነጋገር ነበር። አለመነጋገር፣ አለመደማመጥ ነበረ እና ሲነጋገሩና ሲደማመጡ ያው መፍትሄ አገኙለት። ይህ ሁሉ ተመዝግቧል። እያንዳንዱ ተመዝግቧል፣ በሰነድ ተይዟል። ይህንን በዝርዝር አምባሳደር ብርሃነ መስቀል ያስረዳል እና እንደኔ በሀገርም በውጭ ሀገርም ግጭት ባለባቸው ሀገሮች የሰራና ግጭቶችን ለመፍታት የተካሄዱ ውይይቶችን የመሰከረ ብዙ ሰው የለም። ከጥቂቶቹ አንዱ አምባሳደር ብርሃነ መስቀል ነው እና በዚህ እድሜ በሀገር ውስጥም በውጭ ሀገርም ብዙ አይነት ድርድሮች ውስጥ ተሳትፌያለሁኝ። እውነት እላችኋለሁ በእንደዚህ ያለ ሜቶዲካል በሆነ ወይም በተቀነባበረ ውይይት እንደዚህ ያለ ጨዋነት፣ ቅንነት የሞላው ታላቁ ስዕል ላይ የሀገር አንድነት ላይ ያተኮረው ውይይት መስክሬ አላውቅም። ይህ ታላቅ ውይይት ታላቁትን ኢትዮጵያ ለማስወለድ የሚችል በአይነቱ በይዘቱ የተለየ ውይይት መስክሬ ያልመሰከሩ ከመሆኑ በላይ ብዙ ትምህርት ተምሬበታለሁ። እንደዚህ ያለ ልምድ ያለው አገርም አላነበብኩም፣ አልሰማሁም። በአገራችን ጉዳይ ላይ ይህንን አይነት ውይይት ቢደረግ ኖሮ፣ ይሄ ልምድ ቢኖረን ኖሮ፣ ይህን አይነት ቅንነት ቢኖረን ኖሮ
እዚህ ችግር ውስጥ አንደርስም ነበረ። ከዚህ ብዙ ትምህርት እንድንማር ነው አደራ የምለው። አሁንም ህዝባችን የሚመጥነው ከዚህ እንማር። ሚዲያ ላይ ያሉ ወጣቶችና ሽማግሌዎች ከተለያዩ ቦታዎች መጥተው በእንደዚህ ያለ ወግ የጠላቶቻችንን ምቀኞችን በየዕለቱ እያዳመጡ እነሱን ሳይቀበሉ አንበገርም ብለው ይህችን ሀገር ለማዳን የተነሱ ፋኖች ጋር ነው የሰራ ነው። 320 ሰዓት ከአርበኞች ጋር መቀመጥ ብዙ አቀራረበን እና ኮራን። እነዚህ ሰዎች እነዚህ ጀግኖች ሀገራችን እንደሚያስገቡን አዲስ አበባ እንደሚያስገቡን ምንም ጥርጥር የለም። የጎደላቸው አንድ ነገር ነበር፣ አንድነት ነበር። ይሄን አግኝተዋል እና በጣም ነው የኮራንባቸው። መጨረሻ ሰዓት ላይ ሁላችንም እንባን የተናነቀን እና እንግዲህ ሌላው ያለው የቀረው በዲያስፖራ በኩል የቀረው ይህን ምሳሌ ተከትሎ ዲያስፖራውና ውጭ ያለው አንድ መሆን አለበት እና ይህ ስብስብ የተነጋገረባቸው ነገሮች ሁሉ ውሳኔ ላይ ሲደርስ በሙሉ ድምፅ ነው። ተነጋግረው ተከራክረው ተጨቃጭቀው ነገር መጨረሻ ላይ ግን ሁሉም በሙሉ ድምፅ ነው የተስማሙት እና በመጨረሻ ላይም የፖለቲካው አመራረጡ ላይ ሲደረስ ያው እዛም ደረጃ እንኳን ብዙ ውይይት ቢካሄድም በሙሉ ድምፅ ነው የተስማሙት እና ይሄ ሊያኮራን ይገባል። የኛ ቴክኒካል ኮሚቴውን በተመለከተ ሊቀመንበራችን አስረስ ነበረ፣ አርበኛ አስረስ ነበረ። አርበኛ አስረስን ድሮ የተወሰነ ጊዜ ነው ያናገርኩት። ጊዜ ግንባር ውስጥ በነበርኩበት ጊዜ የተወሰነ ጊዜ ነው ያናገርኩት። ብዙ አላውቀውም ነበረ። ሚዲያ ላይ የሚነገረውን በጎም ጥሩ ነገር አንብቤ ያለው ነገር ግን አላውቀውም ነበር። ነገር ግን ይህንን ስብሰባ እንደዚህ ያለ ውጤታማ እንዲሆን ከፍተኛ አስተዋጽኦ አድርጓል። በጥበብ በትዕግስት በማዳመጥ እና ነገሮችን በማጠቃለል ነገሮች ሲግሉ ቶሎ የማቆም እንደገና ቆይ እስቲ እንረፍና እንወያይበት እያለ በጥበብ ይዞ እዚህ ቦታ ያደረሰ ሰው ነው። በጣም አድንቄዋለሁኝ እና ሌሎችም አርበኞች ብዙ ሚና ተጫውተዋል። ሁሉም ማለት ይቻላል እና ወደ መጨረሻው ግዳማ ድሮ አርበኛ ከሌ የሚባባሉ የነበረው ወደ መጨረሻው ግዳማ በቅጽል ስም ነበር የሚጠራሩት እና በቃ ቤተሰብ ሆኑ እና እነሱንም አደንቃለሁ እና እዚህ ያደረሳችሁ ጀግኖቻችን ከእናንተ ተምሮ ለመላው አማራ አንድ እንዲሆን ነው የምንፈልገው። በራሴም በአመቻች ኮሚቴ ስም ማሳሰብ የምፈልገው ይህ የመጨረሻ እድላችን ነው። አንድ አማራ አንድ ሀገር ለመኖር ይህ አንድነት አስፈላጊ ነው። ይህ አዲስ ድርጅት የተዋቀረው ከአማራ ሕዝብ ለሚገኘው እውቀት፣ የገንዘብ፣ የሞራል ድጋፍ ግምት ውስጥ በማስገባት ስለሆነ አደራ እንላለን። መቀጠል ከዛም አልፎ በአካባቢያችንም ለሰላም ለትብብር መሰረት የሚጥል ትልቅ ክስተት ነው። የአማራ ፋኖ ብሔራዊ ንቅናቄ መመስረት ብዙ ተገልጿል። ልዑል አስፋወሰን፣ አስራተ ካሳ፣ ሻለቃ ዳዊት ወልደ ጊዮርጊስ ቀደም ብለው ተናግረዋል። እንደነዚህ አይነት ታላላቅ ሰዎች ጋር ተሰልፈን ከሌሎችም ወንድሞቻችን ጋር ሆነን ለዚህ ትልቅ ስኬታማ ስራ የምትቻለውን ያህል አስተዋጽኦ ማድረጋችን ክብር ነው በእውነት። ግን ዞሮ ዞሮ ይሄ የአማራው ሕዝብም ጥያቄ የነበረ ነው። የኢትዮጵያ ሕዝብም ጥያቄ የነበረ ነው። የመላው የፋኖ ሰራዊት ጥያቄም የነበረ ነው። የእነዚህ የጀግኖች መሪዎቻችንም ጥያቄና ፍላጎት የነበረ ነው እና ወቅቱን ጠብቆ እንደዚህ መሆኑ ሊያኮራን፣ ተስፋችንን ከፍ ሊያደርገው
የሚችል ክስተት ነው ማለት ነው እንግዲህ። እና ብዙ የተማርናቸው ነገሮች አሉ በእውነቱ። እንግዲህ ሻለቃ ዳዊት ወልደ ጊዮርጊስ በሰፊው ነው የሄዱበት። እንዴት ይሄ ውይይትም ሆነ ስራ እንደተሰራ እሳቸውም ካላቸው ልምድ ካላቸውም ስሜት እና ለዚህ ለአማራም ሕዝብ ሆነ ለኢትዮጵያ ካላቸው ፍቅር በመነሳት ምን ያህል ሪሊ ጥረት እንዳደረጉ እንግዲህ አብረን ከተቀመጥነው መካከል ማቀው እኔ ነኝ። ያም ሆኖ እነዚህ ወጣት መሪዎችም በዛ በኮሚቴው ውስጥ ሲሳተፉ ሲመሩ የነበሩት እንደነ አርበኛ አስራት ማረና ሌሎቹ ሁሉ ያላቸው ብቃት ያላቸው ስሜት እና ለአሁን ሳይሆን ወደፊትም በእውነት በሀገራችንም መሪዎች እንዳፈራን እና ተስፋም እንዳለን ነው ለመገንዘብም ለማወቅም ለማመንም የቻልኩት እንግዲህ በዚህ ደረጃ ነው። ይሄ የአንድነት ሂደት እንግዲህ ረዘም ያለ ጊዜ ወስዷል። አትሊስት ይሄ ውይይቱ የተሳካ የሆነበት ምክንያት እንግዲህ ከሁሉም በላይ የእነሱ ፍላጎትና የእነሱ እምነት ቁርጠኝነት ነው ያን ያመጣው። በእነሱ በኩል ቁርጠኝነትና እምነት ቢኖርም በተቃራኒው አንድነቱ እንዳይመጣ ለረጅም ጊዜ የተሰራ ስራ አለ። ምክንያቱም አማራው አንድ ከሆነ ዓላማውን ከማሳካት ወደኋላ የሚያደርገው ምንም አይነት ኃይል ሊኖር አይችልም። ለዚህ ነው በተለያየ አቅጣጫ ራሱ ውይይቱ እየተካሄደ ባለበት ወቅት ሁሉ ያን ያህል ውዥንብር ያን ያህል ለማፍረስ ጥረት ሲካሄድ የነበረው ያ ሁሉ ሳይበግራቸው ነው። አንድ ቀን እንኳ ወጥተው መግለጫ እንስጥ ይህን አስተባበል እንደዚህ እንበል ሳይሉ ስራቸውን ያከናወኑት እና እዚህ ውጤት ላይ የደረሱት። እና እንግዲህ በእኔ በኩል እንደው አጠር አድርጌ ምን ነገሮች ነው አንኳር የሆኑትን ለሁላችንም እንደው ለማወቅም እንዲረዳን እነሱን እጠቅሳለሁ። ሂደቱ በአጠቃላይ በሰነድ የተቀመጠ ነው። በደንብ ተመዝግቦ ለታሪክም ወደፊት ለትምህርትም እንዲያመች በሰነድ የተመዘገበ ነው አለ። ጊዜው ሲደርስ እንግዲህ በተለያየ መልኩ ሊገለጽ የሚችል ነው። ሁኔታው ውይይቱ ያው የሁለት ድርጅቶች ውህደት ስለሆነ እነዚህ ድርጅቶች ደግሞ በተለያየ አጋጣሚዎች በተለያየ ሁኔታዎች አለመግባባቶችን ሲያንጸባርቁ ስለቆዩ ተቀዳሚው ስራ የሚሆነው እነሱን ለማዋሃድ መተማመንን መፍጠር ነው። መተማመንን መፍጠር እንግዲህ የሚቻለው የእነሱን ቁርጠኝነት እና የአንድነቱ ግብ ላይ ለመድረስ ያላቸውን ቁርጠኝነት የሚያረጋግጡበት ሰነድ ማዘጋጀት ነበር። በዛ ደረጃ የፈረሙት የቃል ኪዳን ሰነድ መነሻው ነበር ለዚህ ለውይይታቸው። እንግዲህ ቅድም አሁንም ሻለቃ እንደገለጹት ሻለቃ ዳዊት አንዳንድ ሁኔታዎች በሂደቱ መካከል እንኳን ሲያጋጥሙ ወደዛ ሰነድ እየተካሄደ ነው ነገሮቹን ለማስተካከል የተቻለው።
እና ብዙ አስተዋጽኦ አድርጓል። በመጀመሪያ ደረጃ በዛ ሁኔታ እንደው ስርዓት ባለው መንገድ ውይይቱ እንዲሄድ በሰነድ በቃል ኪዳን ሰነድ መጀመሩ፣ ቀጥሎም የስብሰባዎቹ ስነ ስርዓቶች ሁሉ ደረጃውን በጠበቀ ሁኔታ ተሰንደው ማለት መስመር ይዘው ነው የሄዱት። የስብሰባ አመራር ስነ ስርዓት ሰነድም እንደዚሁ ተፈራርመው ነው የቀጠሉት። እንግዲህ ጊዜ ብዙ ረጅም ጊዜ ወሰደ የተባለው እነዚህ ሁሉ በደንብ ቅደም ተከተል ይዘው እነሱም በሂደቱ እየተዋወቁ እንዲሄዱ እየተማመኑ እንዲሄዱ ለማድረግ። ትልቁ ከዚህ ሁሉ ግን ምንድነው እነዚህ ሁለቱም ድርጅቶች የወጡት ለአንድ ዓላማ ነው። ያ ዓላማ ደግሞ ወዲህም ወዲያም የሚባልበት አይደለም። እየጠፋ በስርዓት በህገ መንግስት ታውጆ የዘር ጥፋት እየተካሄደበት ያለውን ህዝብ ከዚህ ጥፋት መከላከል ነው። ደው ቦልድ ሆነን በግልጽ ምክንያቱም የሚታይም ጥፋት ስለሆነ መናገርም ስላለ እነሱም የወጡት ለዚህ ዓላማ ነው። በመካከሉ እንደምታውቁት የተለያዩ ነገሮች እነሱ ነበር መነሻ መድረሻ እዚህ እዛ እየተባሉ ልዩነቶች እንዳሉ በመርህ ደረጃ በዓላማ ደረጃ የሚገለጹ ነበሩ። እነሱ ይጥሩ ነው የተባለው መጀመሪያ እሱን አጥርተን የፖለቲካ ሰነድ ላይ ተስማምተን መርሃችንን ዓላማችንን ግልጽ አድርገን ከዛ ተነስተን ወደ አንድነቱ እንሄዳለን። ምን አይነት ድርጅት ነው የምንመሰርተው? ምን አይነት አመራር ነው የሚኖረን? ምን አይነት አሰራሮች ናቸው የሚኖሩት የሚለውን እንወስናለን በሚል ስለተነሱ መጀመሪያ ትኩረት ያደረጉት በርዕዮተ ዓለማቸው ባካሄዳቸው ላይ ነውና እሱ ላይ ብዙ ጊዜ ጠፍቷል። ምንድነው ዓላማችን? ምንድነው ግባችን? እንዴት ነው የምንሄደው? ከማን ጋር ነው የምንሰራው? የሚሉትን እነሱ ላይ እንግዲህ ያው ወደፊት ጊዜው ሲደርስ ይሄም ፖለቲካውም ሰነድ ይፋ የሚሆንበት ሁኔታ ሊፈጠር ይችላል። ተቀዳሚ ዓላማችን የአማራውን ህዝብ ከተደቀነበት የዘር ጥፋት መከላከል ነው። የአማራ ህልውና መከበር ነው የሚል በማያሻማ መንገድ የተቀመጠ። ከዛም ቀጥሎ እንደሌሎቹ በኢትዮጵያ ሲንቀሳቀሱ እንደነበሩና አሁንም እንደሚንቀሳቀሱት የተለያዩ ቡድኖች የአማራው ትግል የኢትዮጵያን ወደ ጎን የሚያደርግ የተገንጣይ ወይም የነጻነት የሆነ ክፍል የነጻነት እንቅስቃሴ ሳይሆን ኢትዮጵያንም ሊያድን ኢትዮጵያንም ከጥፋት ሊያወጣ የሚችል ትግል ነው የሚለው ሁለቱን ያጣመረ መሆኑ ትልቅ እርምጃ ነው ማለት ነው። በዛ ደረጃ ያን ክሊር አድርጎ የተነሳ ማለት ነው። እንግዲህ እና ብዙ ውይይቶች ብዙ ሁኔታዎች ተካሂደዋል። በዚህ ላይ የምትሰሟቸው ነገሮች አሉ፣ የምታያቸው ሁላችንም የምንሰማቸው በሂደቱም የመንጠባጠብ ሁኔታ የአማራ ህዝብ ላይ የተከፈተውን መጠነ ሰፊ እልቂት የምትቃወሙ ለመላው ሀገር ወዳድ ኢትዮጵያውያንና ኢትዮጵያውያን በቅድሚያ ለዚህ የአማራ ፋኖ አንድነት መምጣት ቸሩ አምላካችን ፈቃዱ በተሳካ ሁኔታ ለመጠናቀቁ ለፈጣሪያችን ከፍተኛ ክብርና ምስጋና ይገባዋል። ለዚህ አንድነት መምጣት በቁርጠኝነት በቅንነት የተሰለፉ የአፋድና የሐፋብን
አመራሮችንና ተደራዳሪዎችን እንዲሁም በሽምግልና አብረውኝ የተሳተፉትን የሽምግልና ኮሚቴ አባላትን በሙሉ እጅግ የከበረ አድናቆትና ክብር ለመስጠት ይፈቀድልኝ። ውድ ወንድሞቼና እህቶቼ፣ ይህንን ድርድር ለማስጀመር ከነሐሴ 2018 ዓ.ም ጀምረን በራስ ተነሳሽነት የተለያየ ሙያ፣ የስራ ልምድ፣ የእድሜ ልዩነት ያላቸውን በዲያስፖራ የምንገኝ አማራ ተቆርቋሪዎች ተነጋግረን ረጅሙን ስራ ጀመር ነው። ለዚህ የአንድነት ስራ መጀመር ዋናው ገፊ ምክንያቶች ብዙ ቢሆኑም ከብዙ በጥቂቱ የሚከተሉት ነበሩ። አንደኛ፣ ሀገራችን የምትገኝበት ቀጠና እጅግ በተወሳሰበ የጦርነት አዘቅት ውስጥ መግባቱ። ሁለተኛ፣ የአማራው ህዝብ ያለማንም ረዳት በመላው ኢትዮጵያ በማያባራ እልቂት፣ ስደት፣ መፈናቀል መግባቱ ሳያንስ በአማራ ክልል ውስጥ በሁሉም ዞኖች ውስጥ የሀገሪቱ መከላከያ ኃይል ተሰማርቶ በምድር በመድፍ በሰማይ በጀትና በድሮን 10 ሺዎች በቀን እየሞቱ እየቆሰሉ ያሉበት ሁኔታ ውስጥ በመሆኑ። ሶስተኛ፣ በውጭ ምንም አይነት የዲፕሎማሲ ስራ ለመስራት የአማራው አንድ አለመሆን ትልቁ እንቅፋት በመሆኑ። አራተኛ፣ በሚዲያውና በመላው ሶሻል ሚዲያ አንዲት ቀን ሳታቋርጥ አማራውን በሚያከፋፍል አጀንዳ በመጠመዱ ምክንያት መሬት ላይ ለነጻነት ብለው የወጡ አርበኞቻችንን እርስ በእርስ እንዳይጨራረሱ በመስጋትና በመሳሰሉት ምክንያቶች በአስቸኳይ የድርድርና አንድነት ስራ እንዲጀመር ወስነናል። የአርበኛው ጎቤ መልኬ እና የመላው ሰማዕታት ራዕይ እውን የሆነበት ቀን ነው። አርበኞቻችን ከመቃብር አፈር አራግፈው የተነሱበትም ቀን ነው። የድርጅቱ መወለድ የስራው መጀመሪያ እንጂ የስራው መጨረሻ ባለመሆኑ በሚቀጥሉት ምዕራፎች ከዚህ ድርጅት ጋር በመሆን መላውን የአማራ ዲያስፖራ ታዋቂ ሰዎችን፣ ምሁራንን፣ ማህበራትን ብቻ ሳይሆን የሀገሩን አንድነት፣ ሰላም፣ ትንሳኤ የሚፈልገውን መላውን ኢትዮጵያዊ በማንቃትና በማደራጀት ሁሉም ስራ ውስጥ እንደሚገባ ከፍተኛ ተስፋ አደርጋለሁ። በሀገራችን የተዘረጋውን የአፓርታይድ ስርዓትና አምባገነንነት ለአንዴና ለመጨረሻ ጊዜ ተወግዶ ሀገራችን በፍትህ፣ በሰላም፣ በአንድነት ሁላችንም ተከባብረን የምንኖርባት ዴሞክራሲያዊ ስርዓት ሊመጣ በትልቅ አደራ ሁላችሁንም እማጽናችኋለሁ። ፍትህና ሰላም ለመላው ህዝባችን። ቸሩ እግዚአብሔር ውድ ኢትዮጵያችንን ለዘላለሙ ይጠብቃት።